ልጇም ጉዳይ እንደዛ ነው። ግን አሁን ምን ተሰማህ? እንግዲህ ሰሞኑን ከተጀመረ በኋላ ብፁዕነታቸው ብፁዕ አቡነ የዲሲ ሀገረ ስብከት ሊቀ ጳጳስ እንዳየኸው ደብዳቤ ዛሬ አብረዋል። በሚገርም ሁኔታ ማለት ነው። ይህንን ፍጥነት ይህን ፈጣን መልእክት እንዴት ታየዋለህ? ቤተ ክርስቲያን ለሌሎቹስ እንዲህ አይነት ነገሮች ምላሿን በዚህ መጠን እንድትሰጥ ምን መልእክት ታስተላልፋለህ? የተሰማን አጠቃላይ እየሆነ ያለውን ነገር ጠቅለል አድርገህ በዮርዳኖስ ብቻ ሳይሆን እንደ ዮርዳኖስ አይነት ግን ወደ አደባባይ ያልወጡም ታፍነው እሷ በጥሳን የወጣችው ያሉ አሉና አንተ ደግሞ ከዘማሪያን ጋር ቀረቤታ አለ። ከግጥም ከዜማ ፍለጋቸውም አኳያ አንተ ጋር አለ። የአቡነ ፋኑኤልን ግብረ መልስ አስታከህ እዚህ ለተሰበሰበው ማህበረሰብ በሙሉ መልእክት እንድታስተላልፍ እድሉን እሰጥሃለሁ። እሺ መምህር እያመሰግናለሁ። በደንብ ማቃት ልጅ ናት እና ግን በብዙ ነገር እኔ በጣም መደፈር የሚለው ነገር የሆነ ነገር በጣም ከባድ የሚሰማኝ የሆነ ብዙ ነገር ስላለኝ እሱ አስደነቅለኝ እና እኔ አሁንም ወንድማችን አደረገ ተብሎ የተሰራጨውን ነገር ምንም ችግር የለም። መኩሪያውን አንድ ሰው የሆነ የደፈርኳት ሴት ወይም ያነወርኳት ሴት ወይም ደግሞ ያጭበረበርኳት ሴት ትምጣና ዲኒ አምጣ ትበለኝ። እየተንደረደርኩ ነው የምገባው። አውቀዋለሁ ራሴ፣ ችግር የለብኝም። ኦኬ የሆነ ሰው ሊመጣ ይችላል፣ ምን ልገባ ይችላል። ራስን ነፃ ማድረግ የሚቻልበት ግልጽ የባዮሎጂካል ሲስተም ያለበት ዓለም ነው። ገብቷል። ግን እኔ በጣም መውደቅ አይደለም እኔ መውደቅ እኛም ተደብቀን ነው። እግዚአብሔር ደበቀው። እግዚአብሔር ነገሮችን የሚያወጣው ስታበሰው ነው። እኔ እንደዚህ አይነት ሃይማኖት ነው ያለኝ። እግዚአብሔር አይዘበትበትም። ስታሾፍበት እግዚአብሔር ያሾፍብሃል። አደባባይ ያወጡ የወተቱ ታሪክ ማለት ሴትዮዋ ልጆች አሏት። 10 ሊትር ወተት ላሟ ትሰጣለች። ከዛ 1 ሊትር ስቀንስ 1 ሊትር ውሃ ሞላችበት። ልጁ ኧረ ተይ እማዬ ይላል። ከዛ አሁንም ሲቀንስ 2 ሊትር ውሃ እያለ 9 ሊትር ውሃ 1 ሊትር ወተቱ እና እረኝነት ወጥቶ እየጠበቃት ላሟን ደራሽ ውሃ መጥቶ ወሰደ። እናቱ ጋር መጥቶ አለቀሰ። ምን ሆንክ? ላሟን ነው ውሃ ወሰደ። እንዴት ትላለች? ያጠራቀምሽ ውሃ ደራሹን ወሰዳት። እዛ ወተት ውስጥ የጨመረችው ውሃ ተጠራቅሞ ደራሽ ውሃ ሆኖ ወሰዳት። እንዲህ ነው የሆነው። ስለ የምናጠራቅማት አንድ ሰው እዚህ ውስጥ ጻድቅ የባለግነውን አይቷል እግዚአብሔር። ያጨበረበርሽውን ወንድ ያጨበረበርናቸውን ሴቶች እግዚአብሔር አይቷል፣ እኛም አይተናል። አይቷል። ልዩነታችን አልገለጠንም። የሚገልጠን ስናበዛው ነው፣ ስንንቀው ነው። በጣም እግዚአብሔር አይዘበትበትም ይላል እና መምህር እኔ ምን ተሰማህ ብለህ ለጠየቀኝ ጥያቄ አንድ ጊዜ ሴት ከተጎዳች አንዴ ይበቃል። አንዴ ሁለቴ ልክ አይደለም። 2 ሲሆን ነው እኔ ያመመኝ ማለት 2 እሺ 2 ይሁን 3 4 5 እንዴት አንድ ሴት ከሴት የተወለደ ሰው ሴት ያገባ ሰው ሴት እህት ያለው ሰው እንዴት ሴትን እየደጋገመ ይጨቀጭቃታል? እንዴት እየተደጋገመ በጮህ ይውጋታል? ትክክል አይደለም። ወንጌል ጫት ይዤ ቢሆንሽ ወንጌል ይዤ እንዴት ይሆናል? በዚህ በግራ እጅ ያዝኩት ጫት ቢሆን ችግር የለውም። ወንጌል ይዤ እኔ በህይወቴ በነገራችን ላይ የማደንቀው ሲዘሙት አድሮ ጠዋት ተነስቶ እግዚአብሔር መጣባችሁ የሚል ሰባኪ ነው የማደንቀው። እንዴት እንደሚችሉበት እኔ አላውቅም። ይሄ ማለት እግዚአብሔር ላይ መዘበት ማለት የማደንቀው ስለ እንዴት ይቻላል እንዴ ዘመድ ይቻላል እንዴ ባልገህ መጥተህ ወንጌል መግለጥ እንዴት እንደሚቻል እግዚአብሔር ይየው ብቻ። ይሄ በጣም አስደንግጦኛል። እና የወርዲ ያሳደግካት የደከምክባት የለፋባት ለክብር ያበቃ ልጅ
መንገድ ላይ ወድቃ በዛን ጊዜም ወጥታ ተናግራል። ምንድነው ዘመድኩን እብድ ነው የሚባለው? እብድ ነው እሱ። እዛም ገባ ከተብት ዘመድኩን እብድ ነው ዘመድኩን። ሁላችንም እንቅድም ባለው በየልዩነታችን የሰውዬ አበደ የሰውዬ እንደምንለው እኔን ጨምሮ እንደዚህ እያልን የእሷ ህመም ተከድኖ ቆይ። አሁን ግን እሷ ወጣችና ስትወጣች ልጅ እንዴት በስነ ስርዓት ማድጓል። ፕሮቴስታንት ሃይማኖት ውስጥ ወይም ተሐድሶ ውስጥ ገብታ ስሙን አላነሳችም። ቤተክርስቲያን ውስጥ ያሉ ሰዎች እንደዚህ ናቸው ብላ አልከሰሰችንም። ምን አይነት ልጅ ናት? አንተ እንዳልከው ነጠላዋን አላወረድቀችው። ፖስተር ላይ ስናያት ከነ ነጠላዋ ተመልሳ ከመጣች 2 ዓመት ሊሆናት ነው። በይ እንኳን ደህና መጣሽ ልኝ፣ በይ እንኳን ደህና እንዴ። እኔ ባለፈውን ብያለሁ። እንዴት ለጽድቅ ቢያቅተኝ ከአጥንቴ ለተፈለጠው ልጄ ቢያቅተኝ ልጄ ነው ብዬ ማመን ቢያቅተኝ ኃጢአቴን ለመሸፈን ያቅተኛል? እንዲህ 100 ብር መስጠት ለኃጢአቴ ሰው በሰው ፊት ቀሚሴን እንደለበስኩ አቧቦ እንደተባልኩ ጭራይን እንዲህ እያልኩ አንተ እንዲያስከው እዚያው እንደፈለግት እንደምታደርገው ጭራይን ዥቡ እያረኩኝ ምዕመናን እያልኩ እያሳለምኩ ለመቆየት እንኳን እንዴት 50 ብር መስጠት ያቀተኝ? 50 ብር ሴቶች እኮ በ50 ብር የሚሉ ናቸው። እነሱ የሚፈልጉት ሲጀመር 50 ብሩን አይደል፣ ለልጆቻቸው አባት ነኝ ብለህ ማመንህን ነው የሚፈልጉት። ይህንን እንኳን ማለት ያቀጣል። 100,000 ብሩ ይክል አሜሪካን እየኖርን ወተን እንደዚህ ብንንቀሳቀስ 100 እና 200 ብር ሰርተን በምንመለስበት ሀገር እንደምታውቀው ነው። ምንም ቅጥፈት የሌለበት የአሜሪካ ቤተክርስቲያን የግለሰቦች ቤተክርስቲያን ነገ ይሄን ነፃ የምናወጣበት ቀን እስኪመጣ ድረስ የባልና የሚስት ቤተክርስቲያን there is no doubt anyone can take it ማንኛውም ፐርሰን ገብቶ ጎግል ቢያደርግ የገሌ ቤተክርስቲያን አስተዳዳሪ ሊንኩን እያንዳንዱ ማን ባለቤቱ እንደሆነ ይታወቅ። 10 ይሆናሉ ወይ 15 ይሆናሉ። እኔ ያለሁበት እኮ ቨርጂኒያ እኮ 40 ይሆናል እኮ ቤተክርስቲያኑ። ደከመን በቃ ቤተክርስቲያን መክፈት ደከመን ሰለች። የኔ እናንተ ጓደኞች ቤተክርስቲያን የሌለው መኩሪያ ጉግሳ ብቻ ነው። ሁሉም ቸርች አለ። ኦኬ ማለት ይሄ የግልጥ ኦኬ። በዚህም ማልክ አባም ተብለ አንዱም 200 አንዱም 300 አንዱም 1000 እንደያቀሙ ይሸጉጥልሃል። ከዛ ላይ 50 ብር አሰጥም እንዴ? ግን እግዚአብሔር ከከለከለ ማለት ነው። ፈርዖንን በዮርዳኖስ ባህር ሊያዋርደው ልቡን አደነደነው ይላል። እኔ አንድ በቀደምም ቅኔውን ፍቱት ብያለሁ። ስደነድን ዮርዳኖስ ውስጥ ለመውደቅ አሁንም ወንድማችን አድርጎት ከሆነ አላደረኩም ሲል ማስረጃ ማምጣት የሱ ፈንታ ነው። ዮርዳኖስ ላይ ነው ነገሩ የቆመው። እንግዲህ ዮርዳኖስ ውስጥ ሰጥሞ ይቀር ይሆን ወይ ዮርዳኖስን እንደ ሙሴ ይሻገረው ይሆን? በዲኤንኤ ነው የምንለየው። ዮርዳኖስ ራሷ ትሰጥማለች ወይ እሳቸው ይሰጥማሉ? ይህ ምንም እኮ የሴት ልጅ አባት እኮ በጭካኔ ሊታገለው የሚገባ ነገር እኮ ነው። መምህር ልክ አይደለም ይሄ። ገብቷል? ስለዚህ እኔ በጣም ከባድ ስሜት የተሰማኝ ከእህቴ ጎን ነኝ፣ ከወንድሜም ጎን ነኝ። እንዳትረሱ ዮርዳኖስ ስህተት ሆና ብታገኛት እኔም አንተም ከወንድማችን ጎን ነን። አለቅ ቅድምም ተናግሬ ያለው ቀድሞ ያለቀሰ የተሰማ ብቻ አይደለም። ይህ ደግሞ በቅዱሳት መጽሐፍትን ተናግረነዋል ብዙ ጊዜ። ሰዎች እኮ በሌለበት ተከሰው ከዚያ በኋላ ቅድስት አንድ ሰው ምን አለኝ መሰለህ መምህር፣ ይቅርታ አድርግልኝ። ያውቃል ኃይሌ ገብረስላሴን የሚመስል አንድ ሰው መጣ አለ። ኃይሌ ገብረስላሴን የሚመስል አንድ ሰው መጣ። አሁን በመልክ መመሳሰል ቁርጥ እሱን በሚለው ማለት ነው። እና ኃይሌ ገብረስላሴን የሚመስል ሰው መጥቶ ሲመረበር ግን ከኃይሌ አባትም እናትም የተወለደ ሰው አይደል። ስለዚህ ቁርጥ አለ በሚል ምን እኛ መንሻለን አድርጓል አለን እንዴ? አላደረኩም ሲል በህግ በስርዓት ይኸው እሷ ልጇን አቅርባለች። ዲኤንኤን ለመስጠት መብት የለውም ልጇ። እሷ ግን እናት ነች፣ መብት አላት። ስለዚህ
ዝግጁ መስጠት ነው እኮ ህዝብ መናቅ አይቻልም። እኔ ኢትዮጵያ አሁን 25 ዓመት በዝማሬ ድርሰት የሚል ፕሮግራም ነበረኝ። መጽሐፍ አሳትሜ 300 መዝሙሮቼን አሰብስቤ አሳትሜ ነው የመጣሁት። ዜማ ሰማያትን የራሴን ቻናል ላውንች አድርጌ ነው የመጣሁት። ሲሄድ መምህር ደበበ ወንድሜ ጎረቤት አግኝቶኝ ለሆነ ነገር ይጠቅምሃል ብሎኝ $200 ሰጥቶኝ ነው የሄድኩት። ጎረቤቴ ነው ገብቷል። ለቀጤማም ጉዝጎዛ ልጠቀመው ለመጋረጃም ልጠቀመው አግዞኛል። ይሄ ማለት ወዳጅነት ማለት ጎረቤትነት ማለት አብሮ ማገልገል ማለት ግን ከውሸት ጋር አብሮ መቆም ማለት አይደለም። ዮርዳኖስ አባቴ ብላኛል። እሷ አባቴ ስላለችኝ ውሸት እየዋሸች ከእሷ ጋር መቆም ማለት ነው። ማን ይዳኘን? እሷ አባታችንም ነግረውታል። ከደብዳቤ ውጭ ኮንታክት እንዳደረጉትም መረጃው አለኝ። አናግረውታል። ራስን ነፃ አውጣ ብለውታል። ነፃ መውጫው ምንድን ነው? ምርመራ። ሌላ ምንም የምለው ነገር የለም። መምህርዬ በጣም አመሰግናለሁ። የመጨረሻዋን ከመውጣት በፊት እኔ የዘመናት ጩኸቴን ነው አሁን ዮርዳኖስ እኔን ያሳረፈችኝ፣ እኔን የገላገለችኝ። እውነቴን ነው የምልህ። ያንተም መምጣት የሊቀ ጳጳሱ የዛሬ ደብዳቤ፣ የህዝቡ ሁሉ ከልጅቷ ጎን መቆም፣ የወለደ አንጀት አይችልምና የእናቶችም የሴቶችም መቆም፣ የገለግልበት ቤተክርስቲያን ያሉ ታላላቅ ሰዎች ደውለውልኛል። ይመን አላምንም የሚል ከሆነ ደግሞ ያስመርምርና ቀላል ነው፣ በዲኤንኤ መፍታት ነው። ከዚህ ውጭ ምንድነው አማራጭ አለው የሚል ነገር ነው ያቀረብኩላቸው ለቦርዱ ሰዎች ማለት ነው። እናንተ እኔ ቦታ ብትሆኑና ይህን ጥያቄ በጠይቃችሁ ምንድን ነው የምትሉኝ ነው ያልኳቸው። ልጅቷ ለምን ወጣች? ቸገራት። በቃ የአባትነት ጥያቄ የልጁ ጥያቄ ቸገራት። ስንት መምት ይቻል ንገሩኝ። የደወሉልኝም ሴት ናቸው። ሴት ናችሁ እንደው እንደ ሴት ሆናችሁ ፍረዱ ነው ያልኳቸው፣ ስለ እውነት ማለት ነው። እና መስመር ይዟል። የዮርዳኖስ በአደባባይ ወጥታ ማድረግ የእሷን ብቻ ሳይሆን የእኔንም የዘመናት ጩኸት አባቶችን ይሰድባል፣ አባቶችን ይከሳል፣ ከሳሽ ነው፣ የተጣላውን ሰው እንዲላማ የሚሉኝን ሰው ነው ያሳረፈችኝ። እኔ አመሰግናታለሁ። እግዚአብሔር ይስጣት፣ እግዚአብሔር በሚያውቀው ማለት ነው። እግዚአብሔር ይስጣት። ግን ደግሞ እዳ አለብኝ ከልጆቼ እንዳንዷ ናት ብያለሁ። ማድረግ የምችለውን ነው ማድረግ የምችለው። አልቆረጥ አልሰቀር የምንላል እና አሁንም ተሰብራ እንዳትቀር ደግሞ አንተን በድጋሚ በህዝብ ፊት ነው የምጠይቅህ። ምን እናርጋት? መቼም ዜማ መድረስ ቢያቅተኝ ዜማ ማስተካከል ማሳመር አያቅተኝም። ግጥም መጻፍ ባልችልም የተጻፈ ግጥም እንዲች ብትሆን ማለት አያቅተኝም። እና እኔ አለው ፈቃደኛ ነኝ። መኩሪያዬ ዮርዳኖስን ያ ብዕርህ እሳት የሚተፋው ብዕርህ ያ የብዙዎችን ህይወት የሚያድሰው ያ ለብዙዎች እንደ ጸሎት የሚጠቀሙበት መዝሙር ሳይሆን ጸሎት ሆኖ የሚጠቀሙበትን መዝሙርህን አድርገህ እኔም ረጅም ጊዜ ሆኖኛል በዚህ መልኩ እንትን ከማለት ወደፊት ማምጣት አንችልም ወይ? ምን ታስባለህ? በዚህ 1800 ሰው በውጭ ወደ 20-30 ሺህ ሰው ደግሞ ከጀርባ ሆኖ እየሰማ ነው። እና ቃልህን ልስማ ውስጥ መምህር ለዮርድዬ ቃል ገብቼላታለሁ። የሚገርም ነገር እኔ ያው ሶሻል ሚዲያ በቲክታክም በምንም ብዙ ሰው መዝሙር ይልክልኛል እና ያው ለሁሉም መመለስ አችልም። ያው አንተ እንግዲህ ስንት ሰው እንደሚመጣብህ በራስህ ታውቀዋለህ። እና በመዝሙር ምክንያት አንድ ቦታ ላይ ገባሁኝና ሰዎች መዝሙር ፈልጌ ነው ይላል እና አይሆንም እንደዛ ለሁሉም ሰርታ አሜሪካ ቀኑ ሙሉ ሳይነበብ አይጻፍ ሳላነብ ሳልጸልይ እንዴት መጻፍ ይችላል? ስለማልችል ለማንበቢያና ለመጻፊያ ደግሞ ጊዜ ስለሌለኝ እኔ ደግሞ መዝሙር የምጽፈው በነፃ ስለሆነ አልችልም። የቤት ኪራይን ስለማይከፍሉኝ፣ ስለዚህ ለቤት ኪራይን ለመስራት መውጣት ስላለብኝ ማድረግ አልችልም። ግን አሁን ዮርዳኖስን አንድ መዝሙር ሰርቼ የሆነ ነገር አደርጋለሁ ከምለው ወጥቼ ነገር ስሰማ ግን ሙሉ ስራ ነው። ቁጭ ብዬ እየሰራው ነው የዮርዳኖስን ስራ ሙሉ
ስራ መስራት ብቻ አይደለም፣ የስቱዲዮን የምከፍለው እኔ ነኝ። ለክራር፣ ለዋሽንት፣ ለማሲንቆ ከፍዬላት ሙሉ ስራዋን ሰርቼላት እሷን እንደገና ለመስከረም እግዚአብሔር ከረዳን፣ አለበለዚያ ለገና የእሷን ክብር አንተ እንዳከበርካት በልጅነቷ ታግዘኛለህ። በማስታወቂያውም እንዳልከው ዘመድ የዚህ ጋር ሀሳብ ምን ይመስላል የሚለውን ሰርተን እህታችንን በቴሌቪዥን አሁንማ ዘመድ ሚዲያ የሳተላይት ቴሌቪዥን እኮ ነው ያለን። መኩሪያ እናስመርቃለን። የሚቀመጥ ነው የሚመጣ ሁሉም ሰው ያውቀዋል። በፈለጋችሁ መልኩ አስደስቱት። ይሄ ነው ክርስትና ማለት። ይሄ ነው ትልቅ ሰው ማለት። ክርስትና ሲገባ እንደዚህ ነው። አሁን ለዮርዳኖስ ሌላ ልብ ሌላ እምነት ነው የፈጠርንላት። ለካስ ይሄ አለ እንድትል ያደረግናል። በዚያኛው ቤት በዚያኛው ወገን እኮ ስንዴውንም ዱቄቱንም አቅርበው እንከባክበው ወደ ክህደት ነው የሚወስዱት። እኛ ቤት ከዛ የበለጠ አለ። እንደ መኩሪያ አይነት እግዚአብሔር የባረካቸው እግዚአብሔር የቀረባቸው ሰዎች አሉ። እኔ በቀደም ሰምቼዋለሁ። ያልሰሙ የኔ ሰዎች እንዲሰሙት ነው። ሰው ሁላ እያለ ነው እኛም እናግዛለን፣ የስቱዲዮ እናግዛለን፣ የምን እናግዛለን እያለ ነው። ነገር ግን እኛ ደግሞ በመርዳት በማገዝ የሚያስፈራሯትን ሰዎች ምን የሚሏትን ሰዎች ታኪያለሽ፣ ድሃ ትሆኛለሽ የሚሏትን ሰዎች ሰብሰብ ብለን አንዲት ቅባት ቤት በመክፈት ውላ የምትገባበት ቤት በመክፈት ቤተ ክርስቲያን እኛ ክርስቲያኖች እኛ የተዋህዶ ልጆች የተሰበረ መጠገን እንደምንችል በማሳየት ልጁን በመጎብኘት አይዞ በማለት ቂም እንዳይዝ ይህ ሁላ በደል እናቴ ላይ ተፈጸመ ብሎ እሱም በወንዶች ላይ ቂም እንዳይዝ በመጠገን እንትን ማለት አለብን እና መኩሪያ እኔ ከጎንህ ነኝ። በጠየከኝ መልኩ እኔ በቴሌግራም ላይ ማስታወቂያ ሰርቼ አላቅም። ታውቃለህ፣ ኢትዮ ቤተሰብ ላይ ቀርባለሁ፣ መረጃ ቲቪ ላይ ቀርባለሁ ከማለት ውጭ እከሌ መጽሐፍ አውጥቷል፣ እከሌ ካሴት አውጥቷል ብዬ አላውቅም። የዮርዳኖስን ግን እኔ ራሴ ቆሜ አስተዋውቃለሁ። የቴሌቪዥን የአየር ሰዓት ለምኛ አሰጣለሁ። በእኔ አስደንቅሃለሁ፣ አስደስትሃለሁ። መዝሙር መስዋዕተ እግዚአብሔር ነው። ለዮርዳኖስ አይጻፍም፣ ለቴዎድሮስ ዮሴፍ አይጻፍም፣ ለፋንቱ አይጻፍም፣ ለፍቃዱ አይጻፍም። እኔ መዝሙር ቁርባኔ ነው፣ ለእግዚአብሔር የማቀርበው መስዋዕቴ ነው። ሌላ ምንም ነገር መብራቴ ነው፣ ሻማዬ ነው። መዝሙር ለእኔ ግጥም ሻማዬ ነው። መቅደስ ውስጥ ገብቼ የምለኩሰው ሻማዬ ነው። ይዤ የምገባው ጧፌ ነው። ይዤ የምገባው መጋረጃዬ ነው። ለእኔ መባዬ ነው መዝሙር እና ለሰው ብዬ ለትልቅ ለትንሽ የምለው ነገር ቁርባን ደግሞ እግዚአብሔር ፊት የሚቀርበው በንጽህና በተቻለ እኔ ንጹህ እንኳን መሆን ቢያቅተኝ በንስሐ ሆኜ ቁርባኑን ለቅሜ እንክርዳድ እንዳይኖረው አድርጌ መስራት ነው የምፈልገው እና ልጄ እኔ ዮርዳኖስ እንደዚህ አንቀጥቅጣኝ እኔ ዘመዴ በጣም ነው የታመምኩት። በዮርዳኖስ በጣም ነው የታመምኩት። እኔ ልንገርህ፣ እኔ ይቅርታ አድርግልኝ፣ የቤተክርስቲያን ሰው ነኝ፣ ወንጌል ገልጬ የማስተምር ሰው ነኝ። የሚደፍር ወንድ ግን መገደል ነው ያለበት ብዬ ጭንቅላት ያምናል። በቃ ኖ ሴት መደፈር የለባትም። ተታላ ይሻላል፣ ተጭበርብራ ይሻላል። ገንዘብ አለው፣ እውቅና አለው፣ ዝና አለው ተብላ ይሻላል። መደፈር ግን ስቃይ ነው። በቃ ማለት እንኳን ሴት ልጅን ወንድ ልጅን ያምናል። እውነት ሕሊና ያለው ወንድ ልጅ አይምሮ ያለው ወንድ ልጅ መደፈር የቀን ያባንናል። በተለይ ሴት የወለደ ሰው ያባንናል እና ይሄ ዮርዳኖስ ውስጥ ወስዶ ቀብሮኛል፣ አሞኛል እና ችነቴን አንተ ይኸው እስከ ዛሬ ተሸከመ ዛሬ እንኳን ሳይደክመ እሷን ለማገዝ ምችለውን በወቅቱ አድርጌያለሁ። በቃ ደክሞኛል። ከዚህ በኋላ እሷም እዛ የሌላ ቦታ ሄዳ ታድሶ ገብታ ወደዚያ ገብታ አላልክም። አባት ነሃ። አየህ፣ አባት ስለሆንክ ስትመለስ የተማርከው ከአባት ፍሪዳ አርዶ መጠበቅ ነው። አዲስ ልብስ ገዝቶ መጠበቅ ነው። ቀለበት ማጥለቅ ነው ከአባት የተማርከው። ገብቷል? ከኢየሱስ ክርስቶስ ከጠፋው ልጅ ሲመጣ የተማርከው እንደዛ ነው። ያንን ያረክላት። ጠፋች ብለህ አይደለም፣ ልጄ ነች ብለህ ጥፋቷን ሸፍነህ ከሃይማኖት መውጣቷን ጋርደህ ነው እንደገና ያቀባል።
ምክንያቱም የልጁ አባት እንደሆነ አትረሳም። ሴት ናታ ነገ የልጁ አባት ነው። ያንንም ስለማትረስ ተጠንቅቃ የተራመደች ልጄ ነች። ለኔ ልጄ ነች። የኔ ልጄ ትልቋ ልጄ 18 ዓመቷ ዮርዲ የእሷ ታላቅ ልትሆን ትችላለች። ያው እናንተ ስታስፈራሩን ነው እንጂ ቀደም ብለን ብናገባ ዮርዲን ወልድ ነበረ። ስታስፈራሩን ቶሎ ብለን ወደ ትዳር አልገባን እንጂ ዮርዲ ልጄ ነች። እኔ ዘመዴ ይህን እዚህ ውስጥ ያላችሁ ምዕመናን ሁላችሁም እኔ ዜማ ሰማያት የሚለው ዲያቆን መኩሪያ ጉግሳ ነኝ። ዜማ ሰማያት የኔ የዩቱብ ቻናሌ ነው። ፈራው የተለቀቀበት የበዛ ወርቅ አስፎን የሰራሁበት ነው። የእሷንም ወደ ሙሉ አሻግሬዋለሁ። ነገ ከዘመዴ ጋር የኔ መክሊት የሚል ነው መጽሐፊ። ዘመዴ በዚህ አጋጣሚ መጽሐፊ የኔ መክሊት ነው የሚለው አማዞን ላይ እየገባ ነው። እሱንም ሌላ ጊዜ እናወራለን። በአጭሩ ምንድን ነው የዮርዳኖስን ሰርቼ እያንዳንዱን ነገር ያንተን እገዛ ስፈልግ እየደወልኩ አውርቼ የሌሎችም እገዛ ደምረን እዚህ ውስጥ እናግዛለን ያላችሁም ሰዎች በዚሁ በዜማ ሰማያትም በዮርዳኖስም በዘመዴም በኩል የምታግዙን ከሆነ የሚገዛ አንጠላም። ስቱዲዮ ከፍላለሁ የሚለን ክራር፣ ዋሽንት፣ ማሲንቆ ከፍላል አንጠላም። እኔን ነፃ ወጣችሁኝ። እኔን ብዕሬና መጽሐፌ ላይ ተዋችሁ። በጣም በቃ ይኸው ነው ዘመድዬ። እንሄድ ይህንን እናደርጋለን። እግዚአብሔር ይስጥልን። መኩሪያ እኔ የምናገረው አንድ ነገር አለ። ምንድነው እሱ? አያውቁም። ለምሳሌ የእኔን አያል መዝሙር መድረስ፣ የእንግዳን መዝሙር፣ የታዲዮስን መድረስ አያውቅም ሰው እና አንዳንዴ ፍሬን አስይዛቸዋለሁ እና ከመውጣት በፊት መኩሪያ ማለት ብለው እንዲሰሙ በዚያውም አቡነ ዘበሰማያት እንዲደግሙልህ የተጨማሪ ጸጋ እንዲሰጡ እስቲ አንድ የሁለት የሶስቱን ዘማሪያን የታወቁ የግጥምና ዜማ እግዚአብሔር በአንተ ላይ አድርጎ መልእክት ያስተላለፈውን እስቲ ምን ደርሶ ነው በእናት ዘመድ የሚሉ ሰዎች ስላሉ እሱን አስታውሳቸውና ረጉድ ብለው ይሂዱ። ንገራቸውና ትንሽ የምታውቀው ብዙ ነው፣ በጥቂት የበዛ ወርቅን ሁሉም ያውቃል፣ እና ቦነሽን ያውቃል፣ የነቴዲ እነማን ቆሞ ሲዘምሩት ይሄ ለካስ በዚህ የተዘመረ ነው እንዲሉ እኔ ሰርፕራይዝ ላርጋቸው፣ እኔ ላስደስታቸው እና ሰዎቹን በዚያውም ዜማ ሰማያት የሚለውን ቻናል ሰብስክራይብ አድርጉት፣ ፎሎ አድርጉ፣ ተከተሉ። እዚህ ቲክቶክ ላይ ያላችሁ የዮርዳኖስንም ቲክቶክ ተከተሉ። ደግሞ ዩቲዩብ ካላት ዩቲዩብን ከፍትላትና ደግሞ እሱ ሌላ የገቢ ማግኛ ይሆናታል። ጠንካራ የሆነ ዩቲዩብ እንከፍትላታለን። በዛ ደግሞ ዝማሬዎቿን አገልግሎቶቿን እያቀረበች ትጠቀምበት ነገር። እሷን ሰምተን እንሰነባበት። ተዘጋጁ። እናንተም ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ተዘጋጁ። ሁላችሁም ተዘጋጁ። የአንዳንድ ሰው ስራው ተቀብሮ መቅረት የለበትም። ማወቅ መቻል አለባችሁ። የዚህ ደራሲ ማን ነው? እገሌ። እኛ ቤተክርስቲያን ያስተማረችን ዝም በሉ ራስን መግለጥ አይገባም ስለተባለ ዝም ስላል ተቀብሮ መቅረት የለበትም። በዚህ አምናለሁ። ንገራቸው። እሺ መምህርዬ፣ ብዙ ነው ብዙ። አንተ ታውቃለህ፣ ከአንተ ምንም የተሰወረ ነገር የለም። ነገር ግን እኔ በአንድ ቀን የጻፍኳቸው 2 ምርጥ መዝሙሮች አሉ። መጀመሪያ ሸንኮራ ዮሐንስ ጸበል ቤት ሆኜ ፍልሰታ ገብቼ ለፍልሰታ ሱባኤ ገብቼ መጀመሪያ የጻፍኳቸው መዝሙሮች 2 ናቸው። አንደኛው አንቺን የያዘ ሰው ምን ይጎልበታል፣ እሱንና አንተ የሰራውን ስምሽን ቢጠሩ፣ እነሱ አንድ ቀን የተጻፉ ናቸው። ፍቃዱ የሰራው ማለት አንዱ ፍቃዱ ዘመረው፣ አንዱን ጸድዬ ዘመረችው። 2 የዘመሩ ነው። ከዛ በኋላ ምናልባት ለቴዎድሮስ ዮሴፍ ወደ 100 የጻፍኩ ይመስለኛል። ድንግል በድንግልና ከማፀን ቅኔ ድንግል ፈጣሪዋን ያዳነኝን አውቀዋለሁ ይኩነኒ ማርያም ብዬ ርስታችን ነሽ እንዳል ብዙ ነው የቴዲ። አሁን የመጨረሻው በአጠቃላይ አሁን ለምሳሌ እግዚአብሔር በእኛ ቤት የሚለው ሙሉ አልበም የኔ ነው። የፍቃዱ አማረ በርካታ መዝሙሮች፣ የዳግማዊ ደርቤ አበረታኝ ክንድ፣ ለምለም ከበደ መዝሙሮች አብዛኞቹ አለማመኔን እርዳው፣ ጉልበቴና ኃይሌ፣ ማን ነው የሚቆመው ፊት ሚሉ አሁን ጸድዬ መጨረሻ ላይ ያወጣችሁ አገረ እግዚአብሔር ነው ርዕሱ ራሱ የጸድዬ የሰራሁት እኔ ነኝ።
እኔ እንጃ እንግዲህ ያልሰራውለት ሰው ከአንተ ጋር ይሰሩ የነበሩ ሰዎች አሉ። ለምሳሌ ለእንትና ለማን ነው መዝሙር ከአንተ ቆ ነው የነበሩ ለዘማሪ ማን ነው ይጠፋኛል ብዙ ጊዜ ከአንተ ጋር ነው መዝሙር ቤት የነበረው ዘማሪ እንዳልካቸው ነው አይደለም? እንግዳው እኔ ለእንግዳው ሰርቻ አላውቅም። ያልሰራውላቸውን ቢቆጥር ነው የሚሻለው። እንግዳውን ካልሰራው ከሃይማኖት የወጡ ሰዎች አልሰራውም። ከሃይማኖት የወጡ ሰዎች አልሰራውም። ከዛ በተረፈ ያልሰራም እንዴ ለምርቴ በአጋጣሚ ለሁለት እንትን የሚለው ምንድን ነው ስምሽን ለልጅ ልጅ እነግራለሁ ለሁለት ነው የተሰራው። እኔና ወንድማችን በጋሻው የኔም ስንኞች የሱ ስንኞች አሉ። አሁን ግን አላት። አሁን የሚወጣ ግን አላት። እኔ የሰራው ስራዎች እኔ ለሱ የሰራውለት ስራዎች አሏት እና ያልሰራውለት ሰው ብዙም ማስታውሰው የለኝም። አሸናፊ ገብረ ማርያም እንደምታውቀው ብዙ ጊዜ ራሱ ነው የሚሰራው። ኃይሉ ራሱ ነው የሚሰራው። እነዚህ ካልሆኑ በስተቀር ሌሎች እህቶቻችን ወንድሞቻችን በአብዛኛው ልጆች ወንድሞቻችን ሰርች አዲስ ለማ የምታውቃት አዲስ ለማ ለቲጂ አሁን ያለችው ቅድስቴ ለቅድስቴ እዚህ ሀገር ላሉት አብዛኞቹ ለቸርነት ሰናይ ብዙ ያልሰራናቸው ሰዎች የለም። አንተ ታውቃለህ። ይህን ብሎ አንዳንድ ጊዜ እንግዲህ እነዚህን ግን ሰብስቤ ከዚህ በፊት 300ን በአንድ መጽሐፍ አሁን ደግሞ 300ን በአንድ መጽሐፍ አድርጌ የአሁኑ መጽሐፍ ላይ አንዳንዶቹ በጣም በእንግሊዝኛ ስለተተረጎሙ በእንግሊዝኛ ትርጉሟቸውን ማስገብቼ የኔ መክሊት በሚል ርዕስ አውጥቼዋለሁ። ግሩም እግዚአብሔር የተመሰገነ ይሁን። ህዝቡ ሁሉ ደነገጠም ተደሰተም ማለት ነው። መታወቅ አለበት። በዚህ የሚከብረው አንተ አይደለም፣ እግዚአብሔር ነው የሚከብረው። ይሄን ጸጋ ይሄን እውቀት የሰጠ እግዚአብሔር ነው አይደል እንዴ? እንጂ ከኛ ከየት ካመጣ ነው? ከየት እናመጣ? እና መታወቅ አለበት ድካሙ። ብዙ ጊዜ ዘፋኞችም እኮ ቢሆን ዘፋኙ ነው እንጂ የሚታወቀው ዘፋኙ እንዲታወቅበት ግጥም ዜማ የሰጠው አካል ብዙ ጊዜ ይቀበራል። ዋናው ግን ዜማና ግጥሙን የሰራው ነው። አንተ በመጽሐፍም በምንም አድርገህ አምጥተዋል። እንግዲህ የዛሬው መርሃ ግብራችን ቆይታችን ይሄን ይመስል ነበረ። ሌሎችም ስሜት ያላቸውን ሰዎች አስገባለሁ። ዮርዲ ከኔ ጋር ትንሽ ትቆያለች። መኩሪያዬ በፈለከኝ ጊዜ አለው፣ ድሮም አሁንም ወደፊትም። በዚህ ጉዳይ ደግሞ በምትጠይቀኝ ጥያቄ ሁሉ ከጎንህ ነኝ። የሃይማኖት ጉዳይ ምንም እንትን የሚለን ነገር የለም። እኔም ደግሞ ብዙውን ነገር እየጨረስኩ ስለሆነ የምጮህባቸው ጉዳዮች እየተገባደዱ የሚረከበኝ የሚሸከመኝ ስለመጣ ወደ ለመድኩት ወደ ቀደመው አገልግሎቴ የምመጣበት ጊዜ እየቀረበ መምህር ይሻላል። አሁን ራሰ በራ እየሆንክ ሸበት፣ ከዛ ደግሞ ራሰ በራ ትንሽ ገባ እያልክ ነው። የደከምከውን ያክል ደክመሃል። አሁን ደግሞ የራሴ ከልጅነት ወደ ሞትክበት ህይወት ብትገባ ጥሩ ነው ብዬ በጣም አምናለሁ። ዘመድኩን ቤት ውስጥ ቁጭ ብሎ እዛ አፍንጮ በር ላይ አካባቢ ከዛ ከፍ ብለን ያለችው ሰፈር ሱቅ ውስጥ ቁጭ ብሎ ስራውን የሚሰራ ልጆቹን የሚያሳድግ እኛም ስራ ሰርተን ስንመጣ በተለይ ታስታውሳለህ፣ ለአየር ጤና ቂዳም የሰራው ታላቅ ነህ እግዚአብሔር የሚለው እንዴት እንደተሸጠ ብዙ ጊዜ ሁል ጊዜ እየደወልክ አምጣ ነበር የምትለኝ። ሁልጊዜ አንተ ጋር ስቲከር ይዤ በመምጣት እደክም ነበረ እና በብዙ ዘመድኩ የሚታወቀው ሰው በስራ ብቻ የሚታወቅ ሰው ወጥቶ ያው አሳበድ ነው። እኔ እንደዚህ ነው የምለው፣ አሳበድ ነው። ኢትዮጵያ ተሰብስበን አሳበድ ነው። እንግዲህ ቤተክርስቲያንህን የምታወራው እንደምታቃቃል ገብቷት ምንም አይነት ለጥግ እንኳን ብንቆም አሁን ለምሳሌ በነበረው ለውጥ ጥግ ለጥግ ነበር። አንተ ከጥግ አልተነቃነቅም፣ እኔ ነኝ ከጥግ የተነቃነቅኩ። አየሁ በዛ እኔ ነኝ ከጥግ የወጣሁት። አንተ ከምትለው ጋር በጣም አጌነስት የነበርኩኝ ሰውዬ አሁን እዛ ቦታ ላይ አይደለም ያለሁት። እንዲያም ሆኖ እኮ መጥቻለሁ፣ አናግሬያለሁ። የስካር እንደሆነ የጫጉላ ሽርሽር ጊዜ ደስታ እንደሆነ አውቀዋለሁ። እኔ በዓላማ ነው የገባሁበት። ግን ደግሞ እኔ ብሰደብ እኔ ያንተን ዋጋ አውቀዋለሁ። ገባ መኩሪያ?
ያንተን ዋጋ አውቀዋለሁ። አሁን ዜማህን ተናገር፣ ግጥምህን ተናገር ያልኩት እያንዳንዱ ሰው መዝሙርህን ይዘምረዋል፣ ግጥምህን ይገጥመዋል፣ ዝማሬን ይዘምራል፣ እንደ ጸሎት ይለዋል። በቴዲ አንደበት፣ በዘማሪያኑ አንደበት፣ በምንዴ አንደበት ይዘምርሃል። ግን አያውቅም። እኔ ያመኛል። አሁን አንተን መጥተው በዛ አቋም ሲሰድቡ ምን ሲሉ ያመኛል። እኔ ይሁነኝ ብዬ በዓላማ የገባው ነው። አንተ ደግሞ ስካር የከተተ ነው፣ ደስታው የከተተ ሰው ነው። ልዩነቱ እኮ እሱ ነው። እየገባ ነው። በፍጹም አይገባም፣ በፍጹም አይገባም። እናንተን ወክዬ ለመሰደብ እኔ አለሁ፣ እኔ በቃለሁ። በቃ ቆዳ ተሰጥቶኛል። ቢዝነስ እንደማልሰራበት ታውቃለህ። እኔ እናንተ ጋር መጥቼ አገልግያለሁ አይደል? የኪዳነ ምሕረትን እንዴት ነው ፏ ያደረግኳት ለምኜ። ሊቀ ጳጳሱ አቡነ ያሬድ አቡነ ማን ናቸው? ዳንኤል ነበሩ፣ የኬንያው ትዝ ይለኛል አይደል? በቀለ የሚባሉት ነበሩ አስተዳዳሪ። ያን የአየር ጤና ኪዳነ ምሕረትን ለምኜ ያው ለህዝብ ያን ሁላ ገንዘብ ሰጥቶ የተባረኩበት ነው። ምንም ኮሚሽን አልተቀበልኩም፣ የታክሲ አልተቀበልኩም። ታውቃለህ፣ አልቀበልም። ለቤተ ክርስቲያኔ በነፃነት በድፍረት የምናገረውም ለዛ ነው። እና ለመሰደቡ እኔ አለሁ፣ ለመሰደቡ እኔ በቃለሁ። ይሄ በገባኝ መጠን እኔ ሄዳለሁ። መጥቼ እኔ ነገርኩህ፣ አትቆይበትም፣ እረፍ። እኔ ክብርህን ስለማውቀው ማለት ነው። ግን እግዚአብሔርም አሳይቶ ማስወጣቱን ቀላል አይደለም። እግዚአብሔር ይመስገን። አሁንም በክብርህ ነው ያለው፣ አሁንም በጸጋህ ነው ያለው። ይህን ጸጋህን ለቤተ ክርስቲያን አብዛው፣ አምጣው። ሰው ይጸልይበት፣ በዝማሬ ይቀደስበት። የተሰጠህ መክሊትህ ነው። በቃ መክሊትህን ምን ታደርገዋለህ? ምን ታደርገዋለህ? እስካለ ድረስ መግለጥ ነው። ትውልድ የሚቀባበለው ስራ ማድረግ ነው። እና የግድን ያናገርኩ ለዚህ ነው። አሁን እዚህ ውስጥ የሚገቡ በሺ የሚቆጠሩት ሰዎች በቃ ዜማ ሰማያት የሚባል አንድ ቲክቶክ ላይ የገባ ሰው እየተናገረ ነው። ከዚያ ስሙን ስንጠራው መኩሪያ፣ ዲያቆን መኩሪያ እያልነው ነው። ማን ነው ይሄ? የሚያውቁት ነገር መገለጥ አለባችሁ የምለው ለዛ ነው እኔ እማከብር። ደግሞ እግዚአብሔር ባርከዋል፣ በልጅ ባርከዋል፣ በትዳር ባርከዋል፣ በጸጋ በእድሜ ባርከዋል። ከዚህ በላይ በምድር ላይ ስንኖር ምንም ሊያደርግልን አይችልም ማለት በቃ ምንድን ነው የምንፈልገው ከዚህ በላይ? እና አሁንም ቀጥል፣ እግዚአብሔር ከአንተ ጋር ይሁን። ይህን መንፈሳዊ ነገር እያበዛን በሳምንት እየተገናኘን እያወራን እየዘመርን ያለፈውን ነገር እያመጣን መርሃ ግብራችንን ከፍ ማድረግ ነው። እግዚአብሔር ይስጥልኝ። የኔም ብቻ አይደለም፣ የአንተም ስራ መገለጥ አለበት። አሁን ብዙ ጊዜ ትናገራለህ፣ የአንተ ስራዎችም በቀደም ባለፈው ሄኖክ ኃይሌም አንዳንድ ስራዎች የሰራቸውን ስራዎች ሲገልጥ ሰማሁት። እኔ ግን አላውቅም ነበረ። እና እንዴ አሁንም ስትናገር አንደነቸው እኔ እንኳን ደራሲ ሆኜ የደራሲው ስራ እኔ እንኳን አንተም ስራ መገለጥ አለበት። እና ታሪክ ነው ይሄ። ታሪካችን ምንም የሰራ ነው ስራ የነ ግርማ ባቱ መምህር ግርማ ባቱ መገለጥ አለበት። የያሬድ ገብረ መድኅን በምንዳይ መዝሙር ላይ ዳንኤል ክብረት ራሱ የሰጠው ዜማ አለ፣ ግጥም አለ፣ መገለጥ አለበት። ሰዎች እየዘመሩት ምን እያሉት ስለሆነ ማለት ነው። እና ሰው በመልካም ቬሮኒካ እኮ ዘፋኝ ሆና ለግጥም ለጻፈላት ጊታር ለመታላት ለእያንዳንዱ ወርቅ ነው የሸለመች። ወርቅ እኛ ባንሸለም እንኳን ታሪካችን ግን መቀበል። እኔ አሁን በፊት ምንም ግድ የለኝም ነበረ መምህርዬ። አሁን ግን ወደፊት የመጣሁት 25 ዓመት በዝማሬ ድርሰት ብዬ ነው የመጣሁት። መኩሪያ ጉግሳ እባላለሁ። ገጣሚ ነኝ፣ ደራሲ ነኝ። ቤተክርስቲያን ያሳደገችኝ በግጥም የተወለድኩት ከመቅደስ ውስጥ ነው። እኔ አንድም ሰው ግጥም አላስተማረኝም። በግጥም የወለደችኝ የኦርቶዶክስ ተዋህዶ መቅደስ ውስጥ ተወልጄ የወጣው ሰው ነኝ። ከመልካ መልኩ ስር ተወልጄ መልካ መልኩ ግጥም ነው፣ ሃይማኖት ነው። ሃይማኖት ሆኖ ግጥም ሆኖ ዜማ ኖሮት ገንግጬ ገጣሚ አድርጋ ወረወረችኝ። ደግሞ ይህን ተርጉ መጽሐፍ ብላ እና እኔ የተወለድኩት መቅደስ ውስጥ ነው። አንድም የስነ ጽሁፍ መምህር መኩሪያን አላስተማሩም። አንድም የወለደችኝ የኦርቶዶክስ ናት። ገጣሚ አድርጋ ያወጣችኝ የእሷን ክብር እየገለጥኩ ነው ያለሁት። እና ራሱ እያንዳንዱ ሰው ታሪካችን መደርደርም መተቀመጥ ሞተን የምንኖርበት እኔ አሁን ሞቼ ድንግል ፈጣሪዋን የወለደችው ይዘመራል፣ ድንግል በድንግልና ይዘመራል። በቃ አለቀ። ይሄ የታወቀ ነገር ስለሆነ ይሄ ለእኔ
ትልቅ ክብር የለብ ለብ ስራ የአንድ ሳምንት ስራ። አሁን በቀደም የሆነ ነገር ጽፌ ነበር ዘመድ ይቅርታ አድርግልኝና ጭም ብቻ ልናገር ፌስቡኬ ላይ ንግስ በሆነ ቁጥር መዝሙር ማውጣት ግዴታ አይደለም ብዬ ጻፍኩኝ። አንዳንዶቹ ሚካኤል ነው። ከዛ እዚህ ጋር ያም ይመጣል በክንፉ ነው፣ ያም ይመጣል በክንፉ ነው። ያም አፎሚያ ነው፣ ያም ቴዎበስ ባህራን ነው። በቃ ባህራን ብለን ጀምረን እስከ ዛሬ ባህራን እንዴ! ባህራንም አረፍ ይበላል። ባህራንም ትንሽ አረፍ ይበላል። አዳዲስ ሀሳብ ይምጣ። በሁለት ቀን በሶስት ቀን መዝሙር መስራት ይብቃ። ዘፋኝ ለአንድ መዘፈን 2 ዓመት እየፈጀ መዝሙር በ2 ቀን ማውጣት ነውር ነው፣ ቁርባነ ቃየል ነው ብዬ ተናግሬ አንዳንዶች ተቆጥተውኛል፣ አኩርፈውኛል፣ ሰድበውኛል። ግን አሜን ብያለሁ። አይ ያንን መጠበቅ መቻል አለብን። ቅድም እንዳልኩ እኔ እኮ አንዳንዴ ብልጭ ልብኝና ይበዛል አይደል? መደፋፈሩ ይበዛና ምንም እንዳላደረግን አድርገው ሲሉ እመጣለሁ እኮ። ብዙ ሰዎች መዝሙሩ ይወዱታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ፣ በድንግል ማርያም ተከናወነ፣ ያ ሙሽራ የወልድ እናቱ የመንፈስ ቅዱስ ጽርሐ ቤቱ ከሰማይ ሆኖ አባጸናሽ፣ ወልድም በራሱ ቤቱ አረገሽ፣ መንፈስ ቅዱስ ነው መንፈስ ቅዱስ ነው የጸለለሽ የሚለው ቤተክርስቲያን ሆነ የሚሰማ ነው። ዜማውንም ስሰራ በዛ መንፈስ ነው የምሰራው። ክብር እንደ ሙሴ ብሎ ሰው ይዘምርና እኔን መልሶ ይሰድበኛል። እና የሚካኤልነት ሄዶ አያል አያል ሰዳዲ ሳትናይል አያል ገባሪ አይል ነው። ከዛ በኋላ እኔ ማለት ያምረኛል አንዳንዴ። ይሄ እኮ የኔ ነው እና የእንትና ለምሳሌ ምንድን ነው ከደረበናት ባህራኔኒ ማለት የሚለው ታዲስ የሚዘምረው የኔ ነው ማለት ያምረኛል። በመዋጮ የተሰራ እኮ ነው። ባህራንን የሚለውን ባህራንን ይቤ ብሎ ታዲዎስ መጣ። እኔ ደግሞ ባህራንን ይቤ ባህራንን ብዬ የቀጠልኩት የሞቱን ደብዳቤ ባህራንን እንግዳ ቀጠለበት። እኔ እንግዳ ወርቅ ታዲዎስ በመዋጮ ሰራ ነው ማለት ነው። አገልግለናል። ዛሬ ቤተክርስቲያን ሰንበት ትምህርት ቤት ቅዱስ ሚካኤል በመጣ ቁጥር ሲዘመር እንዴት አይነት ስሜት ነው የሚሰማኝ? እንዴት አይነት ስታስበው ይበራል በክንፉን ስሰማ እንደምደሰተው በቃ ይበራል በክንፉ ሲባል መኩሪያ መሆኑን ማን ያውቃል? ቴዲ ነው የሚለው። ቴዲም ደግሞ በተሰጠው ጸጋ አሳምሮ ዘምሮታል። አንዳንዴ እኮ ግጥምም ዜማም ሰጥተህ ተቀብሮ የሚቀር አለ። ብዙ የምናውቃቸው የተቀበሩና የቀሩ አሉ። ወርቅ የሆኑ ስራ ማለት ነው። እና ይሄንን አንዳንዴ ለህዝብ ማስታወስ አለብን፣ መንገር አለብን። ሌሎች እንዲበረታቱ፣ ሌሎች እንዲወጡ፣ ተክሊታቸውን የቀበሩ ሰዎች ወደፊት እንዲመጡ መምጣት አለበት እና ይሄ በጣም ደስ ብሎኛል። ቆንጆ ምሽት፣ ሰውም ደስ ብሎት የቆየበት ምሽት ነው። እንግዲህ ከመሄድ በፊት ዮርዲ ልናገር ብላለች። ዮርዲ ተናግራ እንጨርሳለን። ዘማሪት ለምለም ይላሉ። ለምለምን አላየዋትም። ተናገሪ ዮርዲ እና እንጨርስ። መልካም። እሺ፣ ጥሩ ጊዜ ነበረን። ደስ የሚል ጊዜ፣ ደስ የሚል ጨዋታ ነው እና በዚህ አጋጣሚ መኩሪያ ሳላመሰግነው እንዳይወጣ ብዬ ነው ሰፍ ብዬ ተንገብግቤ ሚዩትን ያነሳሁት እና የሩቅ ጊዜ ወዳጄ ወንድሜ ነው የሚመስለኝ፣ ግን በቅርብ ጊዜ ነው የተዋወቅ ነው። የሚገርመው ነገር እና የመልካምነቱ ጥግ የማይወሰንለት ሰው ነው። በጥቂት ጊዜ ማለት ነው እና ስለ እኔ ሲነሳ የእግዚአብሔርን እንደ ሴት ልጅ ነው የሚያለቅሰው። ሴት እንኳን እንደዛ ታለቅሰው። በተለይ ሰሞኑን አነጋጋሪ በነበረው ኢንተርቪው እንደ ሴት ነው የሚያለቅሰው። በጣም እስኪ ገርመኝ ድረስ እንደዚህ አውጥቻለሁ እንደ እስከምን ድረስ ማለት ነው እና
በዛ ላይ ደግሞ መልካምነቱ፣ ደግነቱ፣ በዛ ላይ መካሪነቱ፣ መልካምነቱ ሊደነቅለት ሊወራለት የሚገባ ሰው ነው መኩሪያዬ። እግዚአብሔር ቤትህን፣ ትዳርህን፣ ህይወትህን፣ ስራህን እግዚአብሔር ይባርክ፣ ከክፉ ይጠብቅ፣ ልጆችህን እግዚአብሔር ይጠብቅልህ፣ ሚስትህን ይጠብቅልህ፣ ስራህን ይጠብቅልህ። እግዚአብሔር ያክብርልኝ። ስለ እኔ ባሰብከው ልክ አይደለም እግዚአብሔር ያስብልህ ምለው እጥፍ 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 አድርጎ እግዚአብሔር በመልካምነት በረከት ይባርክ፣ የሰማይ በረከት ይባርክ። በጣም ነው የማመሰግነው። የምወደው መልአክ ቅዱስ ሚካኤል ከፊትህ ይውጣ፣ ጠላቶችህን ይጣልልህ። እጅግ በጣም ነው የማመሰግነው መኩሪያዬ። በዚህ ህዝብ ሁሉ ፊት እና በምወደው በማከብረው አባቴ ፊት እጅግ በጣም ላከብረህ ላመሰግንህ እወዳለሁ። ስላሰብክልኝ መድኃኔዓለም በልዩ በረከት በእጥፍ 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 በረከት ይባርክ፣ ያስብልህ መድኃኔዓለም። ያባት አከብረሃለሁ ወንድሜዋ። እግዚአብሔር ይስጥልን። በእውነት እንዲህ ደስ ብለሽ መታየቱ፣ እንደዚህ ደስ ብሎሽ ማየታችን ለእኛ ትልቅ ነገር ነው። እኔ የብቻዬን ሸክም ነው ያቀለልሽልኝ። መኩሪያን የመሰለ ወንድም በጣም ብዙ ሰዎች ነው ያገኘሽው። ቤተክርስቲያንን ሄደሽም እንዳከበርሻት በየቪዲዮ እየወጣሽ ክብረ ክህነትን ሳታዋርጂ እንዲወኛለው ሳቲ እኔ እንኳን ሳት እያልኩኝ እየበሰጨኝ ሳወራ ምላሽ ሳትሰጪ እንትን ብለሽ በጣም ደስ መጀመሪያ የመጣች ቀን መኩሪያ የገባች ቀን የተነጋገርነው። ከሄደች በኋላ አልተገናኘንም። ልክ እንደመጣች ብፁዕ አቡነ ጴጥሮስ አቅፈዋት ደብዳቤዋን አድርጋ ለእኔን ይላከችው። በቃ እና ያለቀስኩትን የተደሰትኩትን ደስታ እኔ ነኝ የማውቀው፣ የምጠብቀው ቀን ሳልሞት በማየቴ ማለት ነው። እና አሁንም የጠበቀሽ መልአክ ያሳደገሽ መልአክ ሰው ሰጥቶሻል። ልጅሽንም በደንብ ንገሪው። ይህንን ሁሉ ያያል፣ መቼም ይመለከታል። እኔ ከልጆቼ እንዳንዱ ነው፣ ለመኩሪያም እንዳንዱ ነው፣ ለሌሎቻችም እንዳንዱ ነው። ሁሉም ነገር ይፈታል፣ ሁሉም ነገር መስመር ይይዛል። አንቺም ደግሞ ወደ አገልግሎትሽ ትመለሻለሽ። ይሄንን ነው የምናገረው። አመሰግናለሁ ሁላችሁንም። እሺ መምህርዬ ሰላም ሁኑልኝ። ሰላም ይሁን። እሺ ደህና ሁኑልኝ። እንግዲህ አድማጭ ተመልካቾቻችን እንግዶቻችንን እሸኛለሁ። የወርዲም ትወጣለች። ሁላችሁ የምትልኩላትን በባንኳ አስገብታችሁ ላኩላት። የሚረዳውን በሙሉ የምትነግሩኝን ንገሩኝ፣ እኔ አስተላልፋለሁ። ከዚህ በተረፈ እንግዲህ ዛሬ የተነጋገርነው በአንድ ርዕስ ላይ የተነጋገርነው ርዕሳችንንም አሳክተናል። ሁላችሁም ለነበራችሁ ተሳትፎ፣ ለነበራችሁ አስተያየት፣ ለጽናታችሁ አመሰግናለሁ።